ዛሬ ይዤላችሁ የመጣሁት ፕሮግራም ዶክተር አብይ አህመድ ለስንት ዓመት ይቆያሉ ይገዛሉ የሚለው የአብዛኞቻችን ጥያቄ ነው። ሰላም ውድ የአገሬ ልጆች የጅብሪል ቲዩብ ቤተሰቦች በሙሉ እንዴት ቆያችሁ? እንዴት ከረማችሁ? አለን ካሊኔ ተመልሼ መጥቻላችኋለሁ። ዛሬ ይዤላችሁ የመጣሁት ፕሮግራም አብዛኞቻችሁን የምትጠይቁኝ በኮሜንት ላይ በተለያዩ መንገዶች ጥያቄያችሁ የነበረው ዶክተር አብይ አህመድ ለስንት ዓመት ይቆያሉ ይገዛሉ የሚለው የአብዛኞቻችን ጥያቄ ነው። ከበፊቱ የቦጋለ ተፈሪ መጽሐፍ ላይ ይህንን ነገር በዲቴል አልተጻፈም ነበረ። እንዲሁም የቀጣዩ መሪ ከዶክተር አብይ አህመድ በኋላ ስለሚመጣ ወይም ስለምትመጣው መሪም በዲቴል ከነ የነበሩትን ስህተቶችን አስተካክለው በዲቴል የተገለጹት እዚሁ የሼህ ሁሴን ጅብሪል አራተኛው የልጅ ልጅ በጻፉት መጽሐፍ ላይ ተካቷል ማለት ነው። እስኪ ያሁኑ ትንቢት በወያኔና በዶክተር አብይ ዘርፍ ውስጥ ወይም ደግሞ ክፍል ውስጥ ባለፈው አራተኛ ላይ ደርሰን ነበረ። በዚህ ውስጥ ማለት ነው ስለ ዶክተር አብይ አህመድ የስልጣን ዘመን እናነብላችኋለን። እንደሚከተለው ተከታተሉ። አገር እየሸጡ ህዝብ እየዘረፉ ገንዘብ ሰበሰቡ። እነዚህ ሆዳሞች በቃን የማይሉ በልተው የማይጠግቡ ኢትዮጵያን ለማጥፋት ሌት ቀን የሚጥሩ የተንገበገቡ ባለስልጣን ሁሉ መድረሻ ጠፍቷቸው በህዝብ ሲከበቡ ማምለጫ ቀዳዳ ሲያጣ ቤተሰቡ ሽማግሌ ሆኖ የገለገላቸው እሱ ነው ሰበቡ። ይጠናል ወንበሩ ቀልብያው ያያሱ ወኔው ያባጅቦ በጠላት ዙሪያውን በሂስር ተከበው ስልጣኑን ሊቀሙት ተንኮል ሲሸርቡ ስልጣን የጠማቸው እነደም ቀለቡ አይተው የማያውቁ የተቅለበለቡ ሁሉም ይካፈላል ዋጋውን በደንቡ ሰው እየገደሉ አገር ሲያቃጥሉ እየለበለቡ የጫሩት እሳት እነሱን ፈጃቸው ግድ ነው አጃኢቡ። እርቅ እያፈረሱ ፍርማ እየቀደዱ አገር የሚሸጡ በህዝብ የነገዱ በገንዘብ ታውረው በስልጣን ያበዱ እምነት ያጎደሉ አገርን የካዱ የኢትዮጵያን ጀግኖች ንቀው ያዋረዱ ሕፃን ሽማግሌ በስለት ያረዱ አጥማቸው ገራገር ደርሰው ሲሐስዱ እንዳብቾ ኢያሱ አይችሉም ሊያወርዱ በሴራ ይንዱትም ቢረማመዱ አይነቀንቁትም ስራውን ቢለምዱ። ብዙ አትጨነቁ ብዙ አትናደዱ እሳት ቢያቃጥሉም ጉቶም ቢማግዱ የተሸለመውን አይችሉም ሊወስዱ ወንበሩን የሰጠው አላህ ነው ሶመዱ። እነሱም ደከሙ ብዙ አንጎዳጎዱ ሊለወጥ አልቻለም የጌታችን ፍርዱ። ይቀጥላል። እዚህ ጋር ባለፈው በተለያዩ ቦታዎች ላይ ወንበሩን የሰጠው አላህ ነው ዘመዱ የሚለው እዚህ ተስተካክሎ መጥቶላችኋል። ወንበሩን የሰጠው አላህ ነው ሰሞዱ ብለው አስተካክለውታል። ዘመዱ የሚል ነበረ። እዚህ ላይ ሰመዱ ማለት ያው መጠጊያ እንደማለት ነው። ዘመዱ የሚለውን በቦጋለ ተፈሪ መጽሐፍ ውስጥ የነበረው እዚህ ጋር ሰመዱ ብለው አስተካክለውታል። ትክክለኛው ይሄ ነው ማለት ነው አገላለጹ። ስጋዋን በሉና አጥንታዋን ጣሏት እንግዲህ ኢትዮጵያን ምን ያስቀሩላት። አገር ጥሎ ሸሸ ህዝብ ወደ ስደት አገር ጥሎ ሸሸ ህዝብ ወደ ስደት ተምን የመጣ ነው ሰዎች እሰቡት። ስልጣኗን ሌላ ሰው በእጁ እንዳይነካት ወያኔ እያጅባት በጦር ሰራዊት ይዘዋት ከረሙ ለብዙ ዓመታት አገሯን እንደ ኳስ ሲጫወቱባት። ኧረ ተዋት ብሎ ሰው የሚያዝንላት አንድ ሰው ተመሃል ጠፍተ ነው እውነት። አንበሳው ይገዛል ለ6 ዓመት በቀኝ ሲመሰገን በግራ ሲሰድቡት በቀኝ ሲደግፉት በግራ ሲገፉት። እንግዲህ አንበሳው ይገዛል ለ6 ዓመት ብለውታል። በባለፈው ያቀረብንላችሁ 6 ዓመት ይገዛል ብለን በቦጋለ ተፈሪ አጻጻፍ ወይም መጽሐፍ ውስጥ ላይ
የተገለጸው የሚቀጥለው መሪ 6 ዓመት እንደሚገዛ ነበር። ግን እዚህ በጣም ብዙ ዲፈረንስ ነው ያለው። ከዶክተር አብይ አህመድ በኋላ የምትመጣው ወይም የሚመጣው ሴት ነው ወንድ ነው ራሱ የተለያየ ነው። በሚቀጥለው በሰፋ አድርገን እናቀርብላችኋለን ማለት ነው። ስለዚህ 6 ዓመት ይመራል ወይም ይገዛል የተባለው ከዶክተር አብይ በኋላ የሚመጣው ሳይሆን ከዶክተር አብይ ራሳቸው ናቸው ማለት ነው 6 ዓመት ይገዛሉ የተባሉት። ከዛ በኋላ የሚመጡት መሪዎች እነማን ናቸው የሚለውን በቀጣይ በሰፊው እናብራራዋለን ማለት ነው። አንበሳው ይገዛል ለ6 ዓመት በቀኝ ሲመሰገን በግራ ሲሰድቡት፣ በቀኝ ሲደግፉት በግራ ሲገፉት፣ በሚሰራው ስራ እየሐሰዱት፣ ኢትዮጵያን አጥብቆ ስለሚወዳት ስላሳመራት ነው ስላበጃጃት፣ ብዙዎች ሞከሩ ሊያደናግሩት፣ ተቤቱ መተኛ እንቅልፍ አሳጡት፣ ጠላቶቹ በዝተው ብዙ አስቸገሩት፣ እሱ ያቸንፋል አያቸንፉት፣ ይሄ ስጦታ ነው ተአላህ ዳረጎት፣ ይሄ ስጦታ ነው ተአላህ ዳረጎት፣ አገዛዙ ጥሙ ሰው ሲረዳለት፣ ወዳጅ እየበዛ ሲቀንስ ጠላት፣ ህዝቡ ተደስቶ እጅ ሲነሳት፣ ህዝቡ ተደስቶ እጅ ሲነሱት በሚል በዚሁ መልኩ የዶክተር አብይ አህመድ የስልጣን ዘመን ሼህ ሁሴን ጅብሪል በትንቢታቸው አሳውቀውናል ማለት ነው። በቀጣይ ፕሮግራም ከዶክተር አብይ አህመድ በኋላ የሚመጣው ወይም የምትመጣው ማነች፣ ስንት ዓመት ይገዛል ወይም ትገዛለች የሚለውን በአዲሱ እትም የሼህ ሁሴን ጅብሪል አራተኛ የልጅ ልጅ በተጻፈው መጽሐፍ መሰረት ይዘንላችሁ እንቀርባለን። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ካሊድ ነበርኩኝ። ቸር ሰንብቱ። ባይ ባይ። ሼህ ሁሴን ጅብሪል ናቸው። إلهي إلهي الجلال تفضل من المولى وبما ولا تنصر علينا بجاه سيدنا جبريل إلهي يا مجيب الدعوات وفقنا لصالح الأعمال وبما شفاعة الرسول إلهي إلهي الجلال تفضل علينا المولى وبما شفاعة الرسول إلهي إلهي الجلال تفضل علينا المولى وبما شفاعة إلهي يا مجيب الدعوات وفقنا لصالح الأعمال بشرنا بقضاء الحاجات